ህይወታችን ለበረረሰብን መጥፎ ነገሮች ያደረሱብንን ሰው፣ ቤተሰብ፣ ጓደኛ መወንጀል፣ መውቀስ ወይም ብሌም እያደረጋችሁ ከትላንት የተሻለ ህይወት መኖር የከበዳችሁ ሰዎች ካላችሁ ይህን ለማቆም የምንወስዳቸውን 7 ቀላል መንገዶች ዛሬ እነግራችኋለሁ። ለህይወታችን የግል ኃላፊነት መውሰድና ለችግሮቻችን ሌሎችን መወንጀል ማቆም የብስለት ምልክት ነው። እሱ ብቻ አይደለም፣ በብስለት ውስጥ እንድንገባና እንድናድግ ይረዳናል። እንዲሁም ከስህተታችን ለመማር ጽናትን ለማዳበርና የክርስቶስን ባህሪ በህይወታችን ላይ ለማምጣት ከእግዚአብሔር ጋር ተስማምተን ለመስራት እድሎችን ይሰጠናል። ብዙ ሰዎች የሆነ ችግር የሆነ ስህተት ሲፈጠር ወይም እያንዳንዱ የዕለት ተዕለት ኑሯቸው ላይ በሚሆነው ነገር የሆኑ ሰዎችን መውቀስ ተወዳጅ ጨዋታቸው ነው። በተሰበረ ዓለም ውስጥ እንደተሰበረ ሰዎች በመኖር ስንጎዳ በቀላሉ የምንወቅሰውን ሰው ማግኘት በጣም ቀላል ነው። አንዳንዴ እውነት ነው የሆነ ሰው ህይወታችንን ጥሷል ወይም አበላሽቷል። ስህተቱ የነሱና የነሱ ብቻ ነው። ያ በሚሆንበት ጊዜ ግን ስህተቱን ለማስተካከል የምንወስዳቸው እርምጃዎች አሉ። ቆም ብለን ለራሳችን ጊዜ መስጠትና ራሳችንን ማረጋጋት ወይም ከነዚያ ሰዎች መራቅ። ነገር ግን ለተፈጠረው ስህተት ኃላፊነቱን ከመውሰድ ይልቅ ለችግሮቻችን ሌሎችን መውቀስ ልማድ ከሆነ መውቀስ የህይወታችን አካል ይሆናል። ዛሬ ደግሞ ይህንን የመውቀስ ወይም ብሌም የማድረግ ችግር ለመፍታት 7 ቀላል መንገዶችን እነግራችኋለሁ። እሺ ወደ መጀመሪያው እንግባ። ለደረሰባችሁ እያንዳንዱ ነገር ሙሉ በሙሉ እውቅና ስጡ። አንዴ የሆነው ሆኗል። ምንም ልንለውጠው የምንችለው ነገር የለም። በችግራችሁ በተፈጠሩ ስህተቶች ላይ በማተኮር ሌላ ነገር መጀመር ወይም ከዚህ ሐሳብ መውጣትና ለውጥን መጀመር እንግዳ ነገር ወይም ሊከብድ ይችላል። ነገር ግን ካሁን በኋላ ያንን የሆነባችሁ ነገር በመተውና ለውጣችሁን ለመጀመር ለማስኬድ ወይም ለማስቀጠል ምርጡ መንገድ ያ ነው። የደረሰባችሁን ጉዳትና ግፍ ሙሉ በሙሉ በመገንዘብ ልባችሁን ይቅር ለማለትና ለመቀጠል ያዘጋጃል። ልባችን ስህተት መፈጸሙን ያውቃል እና ይቅርታው በደል ከተፈጸመ ያነሰ በማስመሰል ለራሳችን ምንም አይነት ውለታ አናደርግም። ችግሩን በመገንዘብ በደረሰብን ጉዳት ማዘንና ጥፋተኛውን ይቅር ለማለት ቃል መግባት የጥፋተኝነትን ጨዋታውን ለመለወጥ አስፈላጊ ነው። ሁለተኛው ከጥፋቱ በስተጀርባ ያለውን የኩራት መጥፎነት ማወቅ። ብዙ ጊዜ ኩራተኛ ልብ ስህተትን መቀበል አይፈልግም። እሱ ብቻ አይደለም፣ የራሱን ስህተት ከመቀበል ይልቅ ትክክል እንደሆነ ለማሳመን ይሞክራል። ከዚህ በላይ የሚያስገርመው ሌላ ሰው የት ጋር እንደተሳሳተ ማየትና መፈረጅ ይቀለዋል። እዚህ ጋር ራሳችንን ጠይቅ እስቲ። ለሆነው ችግር በማንኛውም መንገድ ለመፍታት ምን ያህል አስተዋጽኦ አድርጌያለሁ? ብዙውን ጊዜ የሆነብንን ነገር ማስተካከል እየቻልን አጥፊው ባደረገው ነገር ለማተኮር እንፈልጋለን። ትኩረታችንም አጥፊው ወይም ስህተት ሰሪ ሆኖ ይቀራል። አዎ ያ ሰው ተሳስቷል፣ ግን ጥያቄው እግዚአብሔር በሚፈልገው መንገድ ምላሽ ሰጠናል? ሁኔታውንስ አስተካክለናል ወይስ አባብሰናል? እዚህ ጋር ነው ትልቁ መልስ። ትዕቢትን ስናውቅ እንደ ኃጢአት አምነን ራሳችንን በእግዚአብሔር ፊትና በሌላ ሰው ፊት ማዋረድ አለብን። ምክንያቱም ከኩራት ጀርባ ሌላ ገደል አለና። መጽሐፍ ቅዱስ ከዚህ ሐሳብ ጋር በመስማማት እንዲህ ይለናል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻንና የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ሶስተኛው ስለሆነው ነገር ዝቅተኛ ግምት መስጠት። ለራሳችንም ሆነ ለሌሎች ከመጠን ያለፈ ግምት የሰጠነው ነገር ወይም የምንጠብቀው ነገር ሳይሆን ሲቀር ሌሎችን በምሬትና በአጸፋዊ ምላሽ ይህንን ማድረግ ነበረባቸው ወይም እንዲህ ማድረግ አልነበረባቸውም ብለን ለመውቀስ በጣም ይቀለናል። ምክንያቱም የነዚህ ሰዎች ድርጊት ወይም ከነሱ ኤክስፔክት ያደረግነው ነገር ሳይሆን ከቀረ አላደረጉልኝም የሚለውን ነገር ወደ ሐሳባችን እንዲገባና እነሱ መውቀስ እንድንጀምር ቀድሞን ቦታ አዘጋጅተናል። ስለዚህ ዶንት ሃይሊ ኤክስፔክት። የምንጠብቀውን ለእግዚአብሔር አሳልፈን መስጠትና የምንፈልገው እንደሚሰጠን ማመን አለብን። የሚሰጠን ነገር ደግሞ መናቅ ወይም ችላ እንደተባለ ሲሰማን ያረጋጋናል። አራተኛው መብታችሁን ለእግዚአብሔር አስረክቡ ወይም አሳልፋችሁ ስጡ። የሰው ልጅ የመብት ታጋይ ነው። የምናውቃቸውን የመብት አይነት ዝርዝር ብንዘረዘረ እንኳን ምናልባት ይበዙ ይሆናል እንጂ አያንሱ። በአብዛኞቹ ሰዎች ዝርዝር ውስጥ የተለመዱትን ልንገራችሁ። በፍትሃዊነት የመታየት መብት ወይም አይነኬ ሰው የመሆን መብት፣ ፈጽሞ የማይሰናከል ሰው የመምሰል መብት፣ የመከበር መብት፣ የመወደድ ወይም የመካተት መብት። በጥቂቱ ለነዚህ መብቶች የሰው ልጅ ይታገላል። ችግሩ እግዚአብሔር እነዚህ መብቶች አልሰጠንም፣ እኛ ለራሳችን ጥቅም አጸደቅናቸው እንጂ። ለችግሮቻችን ሌሎችን መውቀስ ብዙውን ጊዜ የሚመነጨው ከመብት ጥሰት ነው። ያልተሰጠንን መብት ለማስከበር በመናደርገው ትግል በስሜት ውዥንብር ውስጥ እንድንወድቅ ያደርገናል። ራሳችንንም ሆነ ሌሎችን የምንወቅስ ከሆነ እየተጣሱ ናቸው ብለን የምናስቡን የግል መብቶች ዝርዝር ማውጣትና ከዚያም ያንን ዝርዝር ለእግዚአብሔር አቅርቡ። ታላቁ ቅዱስ መጽሐፍ እንዲህ ይለናል፣ ራሳችሁን በጌታ ፊት አዋርዱ ከፍ ከፍም ያደርጋችኋል ይላል። መብታችንን ለእግዚአብሔር መስጠት ራሳችንን የምናዋርድበት አንዱ መንገድ ነው። ከዚያም ከኩራት ወይም ከመብት ትግል ጋር ምንም ግንኙነት በሌለው መንገድ ያነሳናል። አምስተኛው ነቀፋችሁን ወይም ጉዳታችሁን ወደ ጸሎት ቀይሩ። ሌላ ሰው እንደበደለን ሲሰማን ስለ ጉዳዩ ለእግዚአብሔር መንገር እንችላለን።
መዝሙሮች በጻፊዎቹ የተጻፈው በተሰማቸው ስቃይ፣ ጉዳትና ክህደት መግለጫ የተሞሉ ናቸው። ነገር ግን ህመሙን በመግለጽ አላቆሙም። በጸሎት ህመማችንን ካፈሰሰን በኋላ ልባችንን ጸጥ አድርገን ጌታ እንዲሰጠን በትህትና እንጠይቀው። ሌሎችን ከመውቀስ ይልቅ ስለ እነርሱ መጸለይ፣ ተሳስተው ከሆነ የጌታን ፈውስና ታድሶ እንዲያገኙ እግዚአብሔር ልባቸውን እንዲለውጥ፣ ኃጢአታቸውን እንዲወቅሳቸውና ወደ ራሱ እንዲመልስላቸው ጸልዩ። ስድስተኛው ንስሐ መግባት እንደሚሆነውን ማየት። ጥፋተኛ ሰዎች በተለምዶ የማያውቁት የመብት አመለካከት አላቸው። ከመብት ታጋዮች ጋር በሚመሳሰል መልኩ መብት ያላቸው ሰዎች የሆነ ዕዳ እንዳለባቸው ያምናሉ። ሐሳቦቻችን እንዲህ ከመሰሉ የመብት ችግር ሊገጥመን ይችላል። ራሳችንን ከመብትነት አስተሳሰብ ማላቀቅ አሚካላን ከስሩ እንደማውጣት ነው። አስቸጋሪ ነው። ነገር ግን አመለካከታቸው አንዴ ከሄደ በኋላ ተጨማሪ እሾህ ማብቀል አይችልም። ሌሎችን የሚወቅሱ ሰዎች የበታችነት ሕይወት ስላላቸው በተዘዋዋሪ እግዚአብሔርን ይወቅሳሉ። እንዲህ አይነቱን ስህተት መናዘዝ፣ ንስሐ መግባት አለብን። እግዚአብሔር ምንም ዕዳ እንደሌለበት መቀበል አለብን። መተንፈስ ከቻልን መስራት፣ መውደድ፣ መጫወት፣ መሳቅና ደስታን ከተለማመድን በጣም ተባርከናል። ስለዚህ እግዚአብሔር ምንም ዕዳ የለበትም። ነገር ግን እርሱ መልካም ስለሆነ የምንደሰትበት ብዙ ነገር ሰጠን። በማንኛውም ሁኔታ አመስጋኝ ልንሆን ታዘናል። የበለጠ የማግኘት መብት እንዳለን ከተሰማን አመስጋኞች ልንሆን አንችልም። ሰባተኛው በገጠማችሁ ፈተና ውስጥ ወይም በሁኔታዎች ውስጥ ላይ ጥሩ ነገርን ፈልጉ። የህይወታችን ሁኔታ እኛ እንደምንፈልገው ካልሆነ በገጠማችሁ ችግር ወይም በሁኔታው ውስጥ ሆናችሁ ጥሩን ነገር መፈለግ ጀምሩ ወይም መፈለግ አለባችሁ። የህይወታችን ሁኔታ እኛ እንደምንፈልገው ካልሆነ ሌሎችን መወንጀል በጣም ቀላል ነው። ግን እግዚአብሔር እርሱ ባለስልጣን እንደሆነና ታምነንና ከወደድነው ሁሉንም ነገር ለጥቅማችን እንደሚጠቀም ይናገራል። ታላቁ ቅዱስ መጽሐፍ እንዲህ ይለናል፣ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ለህይወታችን የግል ኃላፊነት መውሰድና ለችግሮቻችን ሌሎችን መወንጀል ማቆም የብስለት ምልክት ነው።